ተመልካቾቻችን በጣም የሚገርም ቆይታ ነው እያደረገን ያለው። የእግዚአብሔር አጠራር ልዩ ነው። እንግዲህ በእያንዳንዳችን ህይወት እግዚአብሔር የመጣበት መንገድ በጣም የሚያስደንቅ ነው እና እንግዲህ አሁን ከዶክተርም ጋር እያደረገን ያለው ጭውውት በዚህ ይቀጥላል። ከዛ በኋላ እንዴት ወደ መጽሐፍ ቅዱስ ኮሌጅ እንግዲህ አሁን ባይብል ኮቨናንት ኮሌጅ ባንቺ ነው የተመሰረተው፣ ግን ከዛ በፊት መጽሐፍ ቅዱስ ኮሌጅ አንቺ መማር ፈለግሽ? እንዴት ወደዛ ገባሽ? በጣም ጥሩ ጥያቄ። ይሄም ራሱ የሚገርም አጋጣሚዎች አሉት። ሁሉ ጊዜ ማለት እግዚአብሔርን በህይወቴ ሁሉ ጊዜ አመሰግናለሁ። እግዚአብሔር ሊመሰገን ይገባዋል። እኔ ደግሞ በግሌ በጣም አድርጌ አመሰግናለሁ። አጠራሩን፣ ጥሪውን ይገርመኛል። እግዚአብሔር አሰራሩ ይገርመኛል እና ሳወራውም አይሰለቸኝም። በጣም የሚገርምሽ ነገር ስለ ኮሌጅ ቲዮሎጂ የሚባለው ነገር በጌታ ሳልሆን ነው ፍላጎቴ። ዋው እንዴት ሊሆን ይችላል? ያ በቃ እግዚአብሔር የተፈጠርንበትን ነገር በእናትህ ማህፀን እያለ ቀድሻለሁ ብሏል እኮ ጳውሎስን። በቃ እኛም እኮ በእናታችን ማህፀን እያለ ተቀድሰናል። ከመፈጠራችን በፊት ደግሞ በእግዚአብሔር ታስበናል። እግዚአብሔር ለኔ ያለውን አላማ ያውቀዋል። ስለዚህ በልቤ ውስጥ የሚፈጠር ነገር አለ። ፍላጎትን እየጫረብኝ ነበር ማለት ነው። አዲስ አበባ ዩኒቨርሲቲ እየተማርኩኝ እዛ አብረን የምንማራቸው ቲሞች አሉ። አንዱ ልጅ አሁንም ምንድነው ላይፉ ይሄ የሚባል አይደለም። ኦርቶዶክስ ደግሞ በጣም ኦርቶዶክስን የሚወድ ኢቭን ኦርቶዶክስ ቤተክርስቲያን ሄዶ በሚያስቀድስበት ጊዜ ኃይለኛ ዶፍ ዝናብ እየዘነበ ሲነግረው ኃይ ለምን እላለሁ፣ ዝናብ እየዘነበ አይነሳም። ሌሎች ተራሮጦልህ ለምን በቃ እያስቀደስኩኝ ነው ለራሴ ለስጋይ ብያል እነሳም ይላል። እኔ አልቀበለውም። ያኔ ቻሌንጅ ያደረገው ነበርና ተመሳሳይ እዛም ኦርቶዶክስ ሆኜ እና እዛ ያለው ነገር ያቃል ጥሩ ይቀርባል። እኔ አንደኛ መጽሐፍ ቅዱስ እዛ ሆኜ የማንበብ ፍላጎት መጣብኝ። ያው በዛ መልኩ የተወሰነ አገኘው። ከዛ የበለጠ እሱ ግን አላረካኝም። ቲዮሎጂ ገብቼ መማር ፈልጋለሁ የሚል ፍላጎት ነበረኝና ቅድስት ሥላሴ እዛ ገብቼ መማር ፈልጋለሁ እላለሁ እና ጠየቁት። እኔኮ የኦርቶዶክስ ኮሌጅ ገብቼ መማር ፈልጋለሁ፣ ቲዮሎጂ መማር ፈልጋለሁ አልኩት። እሱም ተመሳሳይ በዛ አታክ ሊያረገኝ ቻሌንጅ ሊያረገኝ የፈለገው በተመሳሳይ መልኩ እንዴ ያለኛ ሳቀብኝና እንዴ ሴት እኮ እዛ ገብታ አትማርም ማለት ኦኬ ማለት ያ በቃ ቲዮሎጂ ስለሆነ ምን አችልም እንደ ብዬ እንደ እምነቱ ዛጋ ምንም እግዚአብሔር ይወድሻልና አይወድሽም ለየዋለን። መማሩ ላይ ግን በቃ እሺ ምንም ማድረግ አልችልም ብዬ ውስጤ ግን መማር ፍላጎቱ እንዳደረብኝ ከዛው ረሳሁት። ከዛ ወደ ጌታ በዛ ሂደት መጣሁኝና ልክ ወደ ጌታ ስመጣ ግን የመጀመሪያ እርምጃዬ ቲዮሎጂ ትምህርት መማር ነው። 2002 መጨረሻ ላይ ነው ጌታን አግኝቼ ኦልሞስት የደህንነት ጥምቀቴ ራሱ 2003 ላይ ነው። በዛው በሳምንት ምናምን ነገር መንፈስ ቅዱስ ተሞላውና 2003 የትምህርት መጀመሪያ ታይሙ ስላለፈ 2004 ላይ እኔ ቲዮሎጂ ኮሌጅ ገብቼ ተማርኩኝ ማለት ነው። እና ፍላጎቱ ግን የመጣው ኦርቶዶክስ ያለሁኝ ነው። እግዚአብሔርን ማወቅ እግዚአብሔርን እውነት ቃሉን ማወቅ የሚለው እዛ ጋር ነው የመጣው። በዛው ቀጠልኩኝ ማለት ነው። አንዴ የተማርኩበት ቲዮሎጂ ነበር። ከዛው ኦሬዲ ዲፕሎማ ዲግሪ ስለነበረኝ እዛው እነሱ ጋር የመጀመሪያ ዲፕሎማ ወሰድኩና ቲዮሎጂ መሰረታዊ፣ በዛ በማስተርስ በፒኤችዲ ሁሉንም በቲዮሎጂ ተማርኩኝ ማለት ነው። በሌሎች ባይብል ኮሌጆች አስተምሪ ነበር። ከዛ በኋላ ደግሞ የራሴን ብጀምር ብለሽ እንዴት ጥሪሽን አወቅሽ? እንደገና ደግሞ እግዚአብሔር ስለዚህ ሰጠሽ ኮሊንግ አለ በግል? ኦኬ ምንድነው እሱ? ትምህርቱን የተማርኩት እውነት ለመናገር ኮሌጅ ለመጀመርም አይደለም፣ ለማስተማርም አይደለም፣ ለማወቅና ለማወቅ ብቻ በቃ እግዚአብሔርን ማወቅ ፈልጋለሁ። አላማዬ እሱ ብቻ ነው እንጂ እግዚአብሔር ለማስተማር ስለጠራኝ ለመዘጋጀት ትክክል ነው። እሱንም በጣም አፕሪሺየት አደርጋለሁ። አንዳንዴ እኮ ስናይ ምንድነው እሱ ጥሪ ኖሮን እንኳን ጥሪ እንዳለን አውቀን የጥሪያችንን ህይወት አሁን ሐዋርያው ጳውሎስ ምን አደረገ? 3 አመት ምናምን በአረብ በረሃ ውስጥ ምን ሲያደርግ የእግዚአብሔርን ቃል ሲዘጋጅ መገለጥን እየተቀበለ 12 መጽሐፍቶችን እየጻፈ ዛሬ እኮ እኛ እሱን ነው የምንሰብከው። ጳውሎስ እንደዛ ማለት ኮሚትድ ነው ዋጋ ከፍሎ ያሳለፈውን ህይወት እኛ እየተጠቀምንበት ነው። ጥሪውን ስላወቀ ነው። ጥሪውን ካወቀ ሰው መማር አለበት። ይሄ ጥያቄ የለው። እንዴት አንድ ሰው ጥሪውን ካወቀ አይማርም የሚለው እናለ። ከዛ ውጪ ባለፈ ግን እራሱ አምላካችንን እኮ ልናቀው ይገባል። ማለት እግዚአብሔር ሊታወቅ የሚገባ ነው፣ ደሞም የሚታወቅ ነው። ስውር እኮ አይደለም። እግዚአብሔር እኮ የተወሳሰበ አይደለም። አምላካችን ግልጽ አምላክ ነው እና ፍቅር ነው።
ስታውቂው ነው። እንዴት ነው አንድ ባልና ሚስት እኮ ይበልጥ በተዋወቁ ቁጥር ፍቅራቸው ይጨምራል። አንዳንዴ እኮ አለመተዋወቃቸው እና ጠብ ምናምን ላይ ካየን እሷ እኮ አትረዳኝም ይላል፣ እሱ እኮ አይረዳኝም ይባባላሉ። ስለዚህ ምን አለ ማለት ነው? ኮሚኒኬሽን ጋፕ አለ ማለት ነው፣ አለመተዋወቅ። እግዚአብሔር አባታችን ነው፣ ለእስራኤል ደግሞ ባልሽ ፈጣሪሽ ብሏታል። ሶ መተዋወቅ ያስፈልጋል። በእርግጥ እኔ ይሄን ሁሉ እንደዚህ መተዋወቅ ልቤ ላይ መጣና በዛ ሂደት ተማርኩኝ። በዛ ሂደት ከተማርኩኝ በኋላ ሲያዘጋጀኝ የነበረው ግን እግዚአብሔር ነው። ያው አሁንም ደጋግሜ እለዋለሁ፣ በእኔ ህይወት በመንገዴ ሁሉ አዋቂም አድራጊም ማን ነው? እግዚአብሔር ነው። በቃ እሱን ነው የምረዳው። በእኔ መረዳት፣ በእኔ ማስተዋል፣ በእኔ ጉብዝና የሆነ አንዳች ነገር የለም። ይሄንን ስል ደግሞ ትሁት ለመሆን ስለሚባል ማለት ክብሩን ለእግዚአብሔር ለመስጠት አይደለም፣ ስለሚገባው ስለሆነም ማለት ነው። እና እቅዴ እንደዛ አልነበረም። ተማርኩኝ፣ ጨረስኩኝ። ቸርች አካባቢ ላይ ራሱ ሐዋርያት መጽሐፍን እያነበብኩኝ የመጀመሪያዎቹን ክርስቲያኖች ሳነብ ሁሉም በቃ የራሳቸው የሚባል ነገር ያላቸው ነገር በጋራ ነበረ። መሬታቸውን ሽጠው ያመጣሉ፣ ቤታቸውን ሽጠው ያመጣሉ፣ ንብረታቸውን ሽጠው ያመጣሉ። እኔ እየሰራሁኝ ነው። ቸርች አካባቢ ያሉ ሰዎች አሉ፣ እንዴ ለምንድን ነው ታዲያ እኔ ሰርቼ አምጥቼ ለእነሱ ማልሰጠው? ሙሉውን በቃ እኔ እነሱ አካፍለው ያበሉኛል፣ ችግር የለም ብዬ እስከዛ ድረስ መመኝ ነኝ። ህይወቴን በቃ የኔን ነገር አጥፍቼ እና እሱ መንፈስ ግን እየጨመረ ከዛም በእውቀትም ደግሞ እየበሰለ መጽሐፍቶች ነበሩ፣ ስፒሪቹዋል ቡኮችን ብዙ አነባለሁ። የተወሰነ ማንበብም አነባለሁ የማወቅ ፍላጎት ስለነበረኝ እሱ እያለ ያ ፍላጎት እየጨመረ መጣ። 2005 ላይ ግን በጣም በቃ ጌታን ማገልገል ረሃቡ እንዲህ እየጨመረ መጣ። አላውቀውም እንዴት እንደሆነ እና ስራዬን የመተው ፍላጎት ውስጥ የመጣ አሁን በእንደዚህ አይነት መገለጥ በእንደዚህ አይነት ድምጽ ጌታ መጣልኝ የሚለው አይደለም። በቃ ይሄ ውስጤ ያለው ዲዛይር ፍላጎቱ ማለት ወደዚያ ምገፋው አይደለም። እና በሚገርም መልክ ደግሞ እዛ ቦታ ስራ ቦታ ላይ ደግሞ ከፍተኛ እድገት አገኛለሁ። ከፍተኛ እድገቱ ራሱ ጌታ ቤት በፍጥኜ ወዲያውኑ ወደ ጌታ እንደገባሁት ሁሉ ስራ ቦታ ደግሞ ኃይለኛ እድገት እና የደሞዝ እድገት ሲመጣ በርከን ነው የሆኑ ግሩፖች ያድጋሉ ምናምን ነገር። አብረን የገባን ቲሞች አሉ፣ በጣም ሰፊ መጀመሪያ እንደተመሰረተ ኦሮሚያ ባንክ መጀመሪያ የገባን ሰዎች አብረን የገባ ነው። ስለዚህ እድገታችንም የሆነ አብሮ የመሄድ ነገር ይኖረው ነበር። አብረን የገባን ሰዎች አንድ ጊዜ ሳያድጉ እኔ ሁለተኛ እድገት ሁላ መጥቶልኛል። አንድ ማቀው ሰው የለም። አንድ ማቀው ምግባባው የኔ ሰፈር የኔ መንደር የኔ አካባቢ የሆነ ሰው የለም። እንደውም ያ እኔ በተፈጥሮ የዝምተኛ በመባል ነው የሚታወቀው። ማለት የኔ ድምጽ መድረክ ላይ ሰውጣ ነው እንጂ ጓዳ ላይ ዝም የምል አይነት ሰው ነኝ፣ ምንም አላወራም ማለት። ከዛ ሰናይትማ ዘመድ አላት ምናምን ማለት ጀመሩ። ግራ ገባቸው። የሚሆንልኝ እድገት በጣም እጥፍ መጣ። ኦልሞስት ወደ 250% አይነት ነገር እድገት ተጨመረ። ኃይለኛ እድገት ማለት ነው። አሁን በዚህ ጊዜ ብሩን ብጠራው አሁን የጊዜው ኢንፍሌሽኑ ብሩ ነው ቫልዩ አያሳይም። በዚያ ጊዜ ግን ኃይለኛ ጭማሪ ተጨመረ ማለት ኃይለኛ ጭማሪ። ኢቭን ሌላ ባንክ ያሉት በሃይ ሌቭል ያሉ የኛ የስንት ጊዜ ታላላቆቻችን ያልደረሱበትን የደሞዝ እድገት ተጨመረልኝ። ይሄ ሁሉ ግን እኔ ልቤን አጓጓኝም። ደሞዝ መጨመሩ ደስ ብሎኛል። ከዛ ደግሞ የሚመጡት ኦፈሪንጎች ቤት የመግዛት መኪና የመግዛት እንዲህ በቃ የመጣው ማለት ነው። ከገባውበትም ሌቭል ካስተመር ሰርቪስ ማናጀር ሆኛለሁ። የስልጣን ቦታ ነው፣ ፖዚሽን አለው፣ ነፃነት አለኝ። ቤት የምገባበት የምሄድበት ምናምን በጣም ፍሪ ሆኛለሁ። ይሄ ሁሉ ግን ልቤን እኔን ይዞ ሊያስቀረኝ አልቻለም እና በጣም እየገፋኝ መጣና 2005 እጸልያለሁ። ያው ፍቃድ በሚኖረኝ ጊዜ ጠይቄ በተለያየ አጋጣሚ ስወጣ ለ3 ቀን ለምናምን እጸልያለሁ። በቃ የጌታን ሐሳብ ምንድነው የጌታ ሐሳብ? ከዛ የሆነ ጊዜ ላይ ከውስጤ እንዲቆርጥ የሚል ድምጽ መጣ ማለት ቆርጥ የሚል እና ይሄን ሳረግ ግን ከባድ ነው። ለምን አንደኛ ለኔ ኢቭን ቤተሰቦቼ ለምን ልጃችንን አስተማርን፣ ትልቅ ስራ ያዘች፣ ደና ቦታ ደረሰች ምናምን ቤተሰብ ፕራውድ ያደርጋል በልጅ ያንን የሚሉትን ነገር እኔ ስራ ለቅቄ ወጥቼ አሁን ስራ የለኝም ብዬ ማለት ከኔ ልቅ ለነሱ ይከብዳል፣ ከባድ ነው እና መቀበል ሰዎች ምን ይላሉ ግን ምንም አይመስለኝም። ለምን የጌታ ፍቅር በኃይለኛው በኔ ዘንድ ገብቷልና የሆነ ጊዜ ላይ ካልኩሌት አረኩኝ። ያስቀመጥኩት አለ እዛ ፕሮቪደንት ፈንድ አለ ምናምን ብሮች አሉ እዛ ባንክ ላይ ነበሩ ብሮች።
እሱም ባጠራቀምና የሆነ ጊዜ ያሻገረኛል ብዬም አሰብኩኝ። ካልኩሌት ላደርግ ሞከርኩ። ሳስበው አንድ የእግዚአብሔር ሰው ለኔ ለመልእክት እንዲናገር የመጣ ቤተክርስቲያን ላይ አሜሪካዊ ነው። መጣና ቤተክርስቲያን ላይ ሰበከ። እግዚአብሔር እንዴት ወደ አገልግሎት እንደጠራው በጣም ሀብታም ነበርኩ፣ ሚሊየንስ ዶላር ነበረኝ አለ። ከዛ እግዚአብሔር ጠራኝ አለ። እግዚአብሔር ለአገልግሎት እፈልጋለሁ፣ ለአገልግሎት ውጣ አለኝ አለ። እሺ ያልኩኝ አለ። ለምን ምንም አልፈራም። ኦልሬዲ ያለው ሚሊየን ብር አስተማማኝ ነው ለሱ። በቃ ምንም ችግር የለም። እኔ ካሁን በኋላ ይሄን ሚሊየንስ ብር የዘረዘርኩኝ እንኳን ብበላ ረጅም እድሜ ዘመኔን ያኖረኛል። ስለዚህ ችግር የለም ጌታ አገለግላለሁ ብዬ ወጣሁኝ አለ። ኢሚዲየትሊ ከስራ እንደወጣ በተለያየ ምክንያት ይሄ በማይለው ምክንያት ሚሊየንስ ዶላር ጠፋ። ከዛ ዜሮ ላይ ገባሁ። አሁን ያለው ምርጫ ከስራ ወጥቷል፣ ዶላሩ አልቋል። ያለው ምርጫ ምንድነው? በእግዚአብሔር ላይ መታመንና መታመን ብቻ። ለምንድነው እግዚአብሔር ይሄንን ያደረገኝ? እኔ ታመንኩት ለጌታ ፍቅር ገብቶብኝ እርሱ ማገልገል ይገባኛል ብዬ ሳይሆን ችግር የለውም ዶላር ስር ስላለኝ ጌታን አሁን ማገልገል እችላለሁ ብዬ ነበር የወጣሁት። አሁን ግን ጌታን አገለግለዋል ስለ ፍቅር፣ እሱ ደግሞ ፕሮቫይድ ያደርገኛል ብዬ አምኜ ወደ አገልግሎት ገባው። እና አገልግሎት ጌታን በመታመን ነው። ጌታን በመታመን ነው። ከዛስ በውሳኔ ነው መወሰን። በቃ ምንም ሆነ ምንም አይነት ሁኔታ ውስጥ ራብም ቢሆን ይላል እኮ ሞትም ቢሆን በሽታ ቢሆን ምንም ቢሆን ምንም ነገር ቢያጋጥመን ከእግዚአብሔር ፍቅር የሚለየን ነገር የለም። ሞትም ቢሆን ህይወትም ቢሆን ያለው ቢሆን የሚመጣው ቢሆን ከጌታ ፍቅር የሚለየን ነገር የለም አለ ወሰነ ጳውሎስ።